የዋዛ ልጅ በዚህ 3 ቀን ውስጥ እኔ ፍልፍሏል የሆነ 2 በ3 በሆነ ቤት ውስጥ የራሳችንን ፀጉር ማከፋፈል ጭራትን ተሽለብሰሽ የፀጉርሽን ቆሻሻ አውጥተሽ እየደፋሽ አጥስ ስትይ ከፍንጫሽ ዱብ የሚሉትን ፀጉር ቆራጮች ይዤ አብዬ ፂሜ ቆረጥኩ መሰለኝ አይ ስለዚህ ያፊሽውትሽ ይያለ እንቀቀል ሁሉ ተዛ ሰሞኑን እንጂ የሙሉ መቀስ ተጠቃሚ ማለት እዚህ ቤት ባሪያ ሆኜ መቼም የሙሉ መቀስ አንተ ምንድነው የምትሰራው እዚህ ተጎልተህ እየጠረኩት ምንድነው የምትሰራው? እኔ ግራ የሚገባኝ አንተ ምንድነው የምትሰራው እዚህ? ይሄ የቤት ሁሉ ቆሻሻው ነው እንዴ ተዝረክርኮ። አንተ ምንድነው እዚህ የምትዝረከረከው? ብቻዬን ስብሰባ ገብቼ ይሄ ነው አለማ ይሄ ነው ስራ አይደለም። እሱማ እሰራለሁ። ይኸው ስጠብቀው የነበረው ቀን ደረሰ። በቃ ከዚህ በኋላ አንተ እዚህ ቤት ውስጥ አትሰራም እንዴ? እኔው አንቺ አተናገርኩ ተነጨረስ አለቀሙት ተብሎ ባዶ 5 ዓመት ሙሉ ሰርቼ እንዴት ነው በአንድ ቀን ይሄን ጨርሻለሁ ሙታሚሉኝ? እኔ ስለአንተ ያለኝ ነገር ውስጤን ሳስበው ምንም የለም ባዶ። እንዴት አረግ አይ እኔ እንዲህ አይነት ነገር አልፈልግም እንዴ። 5 ዓመት እኮ ሌት ተቀን ፀጉር ስጠርግ ከረምኩት አንድ ቀን ከሰው እኩል የሰው አናትን እቆርጣለሁ ብዬ ነው አይደል? አንተ ዝም ብለህ ምግብ ትቆርጣለህ እንጂ ፀጉር እንጂ በአንድ ጊዜ እንዲህ ተስፋ ያስቆርጡ። አይ በቃ ጨርሻለሁ። እዚህ ቤት ውስጥ ጨርሻለሁ። በቃ ሌላ ሰው ቀጥሬ መንቀሳቀስ ይችላል። ብዙ ሰው ስራ ፈጠራ ይባላል፣ ብዙ ነገር ይፈጠራል። ግን ምንም አንድም ነገር ልትሰራ አልቻልክም ከዚህ ቤት እንዴት 4 ነጥብ። እኔ እኮ ቦታውን እየጠረኩኝ 4 ነጥብ። በቃ ምንም አሰደብከኝ። አንተ መለወጥ አልቻልክም። በቃ ጨርሻለሁ። ስማ እኔ እዚህ ጋር እዚህ የተለጠፈ ነገር ዝም ብሎ እናጠባለን የተባለው አንተ ልብስ ታጥባለህ፣ ተጨማሪ ስራ ነው ያገዛሃል ብዬ ሳስብ የተረሳ ኪስ ነው የምታጥበው። እኔ እኮ እናጠባለን የሚል መስሎኝ ነው እንጂ እናጠባለን የሚል መስሎኝ። እኔስ ምንድነው እናደርቃለን የሚለውን አንተ ልብስ ታደርቃለህ ነበር፣ እኔን ታደርቀኛለህ። ይሄ የሰፈሩን ሰው ነው የማደርቀው። እናሰጣለን፣ ድድህን ታሰጣለህ። እናሰጣለን ነው እንደሚለው እናሳጣለን መስሎኝ። እንተኩሳለን፣ አጥበን እንተኩሳለን ነበረ። አንተ ነገር ትለኩሳለህ። ምሽጋጣው እንጂ እንተኩሳለን ሲሉ መሳሪያ ይላል። እንደልዛለን ይላል ሰው ሰፈር ሄደህ በርበሬ ትደልዛለህ ብዬ ስልክ ሰው አበልዘህ መጣ። ለውዝ እምቢ ብሎኝ እኮ ነው ያበለስኩት። ለምንድን ነው እንከትፋለን እንፈጫለን ይላል። እኔ በርበሬ ምናምን ትፈጫለህ ሽንኩርት ምናምን ከትፋለህ ብዬ ነበር። ሌላም እዚህ ልጅ አዝለህ ትሰራለህ። ሰው ስራ ስለሚበዛበት የህፃናት ልጆችን ይዘህ አዝለህ ትሰራለህ ነበር። እናዝላለን። እሱ እናዝላለን ነው እንዴ? እንንዘላዘላለን ያሉ መስሎኝ እኮ ነው ገንጥ ያወጣው በዚህ እድሜያችን ብዬ። በቃ የቤት እኮ የኔ ያቶ ዋንጫ ፀጉር ቤት እንጂ ማላገጫ ፀጉር ቤት ነው። በቃ ጨርሻለሁ። 4 ነጥብ። በቃ ይዘህ እሱ ነገር ይዘህ ሂድ። ናኮትም እሰጥሃለሁ ብሎ እሱ ኮትና ኮተት ትወዳለህ። እሱንም ይዘህ ትሄዳለህ። ምሳህንም በልተህ ትሄዳለህ። ግን ይሄን ቤት መልቀቅህ ባለፈው ያሉትን ረሱት እንዴ? ምን አልኩት? ያ ፈረንጁን ካመጣው በኋላ በአንድ ሽንት ቤት አብረን እንጸዳዳለን። ካሁን በኋላ ከጋዜጣ ወደ ሶፍት ለውጥ ታመጣለህ። ካኪ ወረቀት የተምጣን ለሌላ ነገር አትጠቀምበትም ብለው የትኛው ጊዜ አንተ እዚህ ስራ በዛ ብለህ ሄደህ ትበላለህ። ሽንት ቤት ተጎልተህ ነው የምትውለው። ምንድን ነው ሽንት ቤት? ምንድን ነው ሽንት ቤት? እምቢ እያለኝ የቪኖ መክረት ይሻል ካሽዋን እምቢ እያለኝ ያችን 40 ደቂቃ ነው ሽንት ቤት ቆዩ አይደል? በቀን 10 የበተታ 10 ጊዜ 40 4 ሰዓት 4 ሰዓት አንተ ሰው አይደለም። ሽንት ቤት መስጠት ታደለ ቶይሌት ነው ማለት ፍቅረኛዬም በሱ ነው ቶይሌት
አይ ብዙ ሰው ሊሆን ይችላል እንጂ በቃ ጨርሻለሁ። 4 ነጥብ እኮ በቃ እንደዚህ የተዘጋ ትምህርት ቤት መስዬ ነው ሀገር ያልገባም። ስለዚህ ዝም ብለው ጸጉሬ አንተ መሩኝ ትላለህ። እኔ ጸጉሬን ምን እንዲያርግ ያሰደ ቁጭ ብለህ መመራት ትፈልጋለህ፣ ማሰብ አትፈልግም። አንተ ሪሞት ነህ፣ ማሰብ የለብህም። አትሰራ በቃ ወደ ከዛ ሸክላ ሰሪ በፔርሙዝ ይበላል የሚሉት እውነት ነው። አይ ተመገብ እንጂ ተረት ታውቃለህ ወይ ነው ሆኗል። ተረቱን ለኛ ምን አይነት ኮርት ነው? ፔርሙዝ በቃ እንደ ሰው እንትን ብዬ በስነ ስርዓት በደንብ ጠበቅ አድርገህ ቆንጆ አድርገህ ቁረጠኝ። ስማ በደንብ ጠበቅ አድርገህ ቁረጠኝ። አንቱ ወደ አንተ ባንዴ ኒሻን ቢሆንም ነቀለህ እኮ መሬት ከተትከው ማለት እኮ ነው። አቶ ዋንጫ የሚለው ስም በቃ በደንብ ጠበቅ አድርግ በደንብ ምን አባቱ ነው ከመሀል መለሱኝ። በእጄ ለመጥፋት ነው እንዲያለማ እንዴት ተመችቶኝ ነበር ነው እና ራሴን አጥፍቼ እኮ እኔ ልግባ። አይ እንደዚህ ራስህን ማጥፋት ከፈለግ ለምን በመቀስ አንገትህን ቀንጥሽ ቆሻሻ እንትን ውስጥ አልጨምረው ደረትህን ታቅፈህ ለምን አትዞርም? አልፈልግም እንደዚህ። ደህና ዋልክ? ገባ። እዚህ እኮ አንዳንድ ነገሮች እያሳየሁት የአቆራረጥ ነገር እያሳየሁት ለዛ ነበር። እስኪ አልብሰው መስራት ቬሎ አደረኩበት። ምን አይነት ቁርጥ ነው የምትወደው? ከተገኘ የበሬ ሻኛ ይሆንልኝ። ስጋ ቤት ለለጥፋል እንዴንተ ከውጭ ሻኛ ነው ያለው። አዜ ይኖርልህ ወይ አበስ እሺ ናተ የቤት እንስሳ ሰባይ ቁርን የምትቆረጠው እንዴት አይነት አይደለም? እኔ ጸጉሬ ልቆረጣለኝ መጣሁት ጺሜን ለመስጠት። ኦኬ በቅባት ነው ወይስ በማሽን? አይ በቅባት ነው የሚሻለኝ። እሺ እናንተ አቤት ናንብለት እስቲ ጋዜጣ አንብብለት ከዛ ተይዟል እኮ እጁ። እሺ ቁርስ በልተሃል? አልበላሁም፣ ጾም አለ። እኮ በጣም በየቤት የሚሸጡ አሉ። በተለይ ከወሰድኩ ደግሞ 3 ነው የሚሰጡ። በዚህ ላይ ደግሞ መደዳው አንብብለት እያነበብኩት ፍሬ ያለውን ነገር እያነበብኩ በቤልጂንግ አንድ የ14 ዓመት ወጣት ተጣጥሮ ራሱን አጠፋ። አሁን እንደዚህ አይነት ነገር አሁን ይነበባል? ሌላ ነገር አንብብለት። ስለ ኢኮኖሚ ይሻላል ልማት? አይ ይቻል ማህበራዊ ካለ እሱን አንብብልኝ። ማህበራዊ እኮ እንደ ድሮ አይደለም ዱለቱ፣ እንደ በፊት አይደለም። አያረጉበትም ዱለት እንደዚህ እንደዛው ውርር አድርጎት ወጥ የሚመጣው የበርበሬ ያበዛል ማለት ነው። ይኸውልህ በእንትን ክፍለ ከተማ 18 ወጣቶች ተደራጅተው ራሳቸውን አጠፉ። ታነብለት አለው ይሄ ተከታተለ ወንጀል ነክ በቃ ፈካለው ዞር ና ተመልከት። ስራ መልመድ የምትፈልገው ና ያዛለች ባለ በጥንቃቄ ተማር። እንግዲህ አንድ ማንኪያ ማለት ነው። አንገቱን ይቆርጣል። እንደዚህ ካደረገ ጥሩ አይደለም። አየህ አንድ ማንኪያ ከምግብ በፊት ነው ጋሽ ዋንጫ። ምን አባቱ ነው የሚያወራው? ይሄ ወጣንታ
አሁን 10 ደቂቃ ትጠብቃለህ። ከዛ በኋላ ከ10 ደቂቃ በኋላ የት ነው የሰውየው ፀጉር ብትል ገንዳ ውስጥ እስከምን በጥንቃቄ አስማ ወለድ አማልከት ለማሙ አየህ የተላጠ ሙዝ አልመሰለም። የተላጠ ሙዝ የድሮ ማንጎ ይሄ ነው በቃ። አይ እያስተማርኩትም ስለሆነ ነው። በቃ ይኸው ራስህ መነሳት ትችላለህ። ሂሳብ ተቀበል። 6 ሰዓት ደረሰች መሰለኝ። ደግሞ ሆዴን ይዋጠጠኝ ጀመር። ወረፋ አለ እንዴ? ወረፋ አለ? የማርያም በቀለ እየፈጭ ወረፋ አለ እንዴ? አቡሽዬ አቡሽማ ለምትለኝ አቡሽማ እንዳትል አቡሽ አለ ጋሻንጫ አሉ ጋሻንጫ ጋሻንጫ ከሪት ይሁን ጋሻንጫ ምንድን ነው ቁርጥም ፈልጋል ምንድን ነው የምትሰራው? የቆርጠው ምን ነው የምትቆርጠው? ሰመጠን አዲያ አታለ እንዴ? እንዴት ነህ? ሰላም ነው ወይ? ኦሮ የጥንቱ ደንበኛ የጠፋበት አልነበርኩም። ክፍለ ሀገር ነበር። ክፍለ ሀገር በሰላም በሰላም በስራ ምክንያት የጠፋህ እኮ። ትዳር ያዝክ እንዴት ነው? ቆየሁ እኮ አልሰሙም። ይኸውልህ ሰው አይናገርም። ወዳጄ ስማ አንተ እሷ ገብቶ ሰው ደበቀኝ። አየህ ሰው ደብቆኛል። ለእነ ጥሩ ነው። ልጅ አልወለድክም ገና? ገና ነኝ። እሱ ላይ ገና ነው። ሙከራ እያደረገ ነው። ልጅ ያለ ስራ ልጅ ትንሽ ጥሩ አይደለም። ትንሽ ይፈልጋል፣ ስራ ያስፈልጋል። ትንሽ ገባ በል እስኪ እንትን አንተ መክኔት ማሽን እንዴት ነው ደርሶ? ደህና ነኝ። አንተ እንዴት ነህ? አዲስ ሰራተኛ ነው። ገና ለማጅ ነው። እዛ ላይ ቀዥቃዣ ነው። ምንድን ነው ደግሞ የኔ ገነጠልከው? ገንጥለኸዋል እኮ። ኦኬ ጥሩ። እንግዲህ እስኪ ማበጠሪያ አንጣ። እሺ። አይመችም ደግሞ የት እንደሚሻል አይመችም። ወገቤን ይላሉ። አዎ ነስ ያዘው። አይ ልጁን አንሳና ያዘው። ጋሻቡሽን አይ ደንበኛዬ አንዴ ዳንኤል ይባላል። እሺ እንዴት ላድርግ? አንሳና ያዝልኝ። እሺ ይኸው። እሺ አሁን ጥሩ። አየህ እንዴት መሰለህ? ታዲያው እንደሱ ነው። እሺ ደንበኛችንን ማስከፋት የለብንም። እናሽ ኮኮን አድርገው። እሺ ትንሽ ጎንበስ በል አንተም። ትንሽ ጎንበስ በል። ስራ ነው። ስራ ትንሽ ዘወር በል። ብዙ ሀሳብ አለበት መሰለኝ። እሺ እንዴት ነህ ታዲያ? ደህና ነኝ። ስራ እንዴት ነው? ጥሩ ነው። አፌ ውስጥ እየገባን ዝም ብለህ ያዝ አንተ። እሺ አንተ እኮ አንተ ወንበር ብዙም አትሻልም። ምክንያቱም አስተሳሰብ የወንበር ያክል ታጣፊ እና ስራ ጥሩ ሆኖልሃል። ሙቀት ሀገር ነው የሄድከው? ትንሽ ፀጉርህም ሳሳ ብሏል። ደህና ነው ደግሞ አላደገም እኮ ትንሽ ብቻ እንደው ከላይ። ስንት ሰዓት ሆነ አንተ? ስንት ሰዓት ሆነ? 6 አልፏል። 6 ሰዓት
ቤተሰብ እዛ ምሳ እየጠበቀኝ በል ጨርሰው አንተ መጣው ዳንኤል መጣው ዳንኤል እሱ ያስተካክላል ጎበዝ ነው ልጆች ምሳ እየጠበቁኝ ነው አስተካክል እሺ እዛች ጋር ግን ጽፏት ምን ማሳዘል የሚለው እናሳዝላለን እንዴ ቀጣላም ስራ አይዞህ የሻይ ሰጥተሽ ባለትዳር ነህ አግብተሃል ስራም እየሰራህ ነው ተጠቀም እሺ በስራ ጥሩ ተጠቀም ትደራረሳላችሁ ከጎረቤት ጋር በነገር ታደርስም እነሱ ከደረሱ ግርዬ ቤት አታ ቡድን ይለው የለ እንዴ ተሽሎ ነው አሁን በትምህርት ደህና ትመስለኛለህ ምናክ ደህና ነኝ አናተ ሳሳ ብሏል አንገተ ጠንካራ ነው አንተ ግባ ና አረፍ ና ቁጭ ምንድን ነው የፈለከው? እሺ እሺ አትቆጣ ፀጉር ጨዋታ አይወድም ይሄ ነው ወዴት ነው ማስተኛለህ ወደ ኋላ ከኛ ለጥ ወደ ኋላ የከበው ነው አልተከበው ነው የከበው ወደ ኋላ ለጥ እንዲልልህ ወደ ኋላ ሮናልዶን ማንሰን ሉጫ ነው የሚሆነው ወደ ህንድ መስለህ እሺ እንዴ ጋሽ እሱን ሳጨርስ ነው እንዴ እዚህ ገባው ከርም ነው ብሎኝ እኮ ነው ደግሞ ምን ይሁሉ ያው አሰርፋለን እንዴ ነው ባባው ያከስበት እናስ እንትላለ ከፍዬ እንትናሉ 5 ግማሽ አልቀባ ሂዴ ዋንታ ምን እንዲያው ሰው ጭንቅላት ላይ ፈርም ብዙ መቆየት የለበት እንደ ሰዓት ቦግ እኮ ነው የሚለው አንተ አደጋ ነው የሚሆነው ሰውዬው ቶሎ በል አንተ እሺ ምንድነው የቀባው ታር እና ምንድነው ፊልም ይላል ወደፈለ ቶሎ በል እሺ ሰውየውን አናት ሊያሳጣው ነው እንዴ ሰው ምን ይሻለኛል ቶሎ አንተ አቤት ኧረ ፈጠን እሺ ወይ አቤት
ቤት አቤት 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 እንትን ይቀባው እሺ ወይኔ አቤት ያንተ ወይኔ ለደም ተጠጃታለሁ እንዳይልም ቀቢያት ብያታለሁ ቀባሽ ምን ላከረውላ ሰውዬ በትንሽ ዕቃ ቀብቻቸው ነበር በዚህ ፊቱ ላይ እንዲሆኑ እንዴት ነው ቢሆነው ይህን ነገር ና አቤት 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 አሚር ጉድ ምን ይሻላል በላ እሺ ወይኔ ማርከሪያ በቅላል ወይኔ ዋንጫ ተዋረዱ ወይኔ እህቴን እኮ ሚኒስትር ያለብኝ ስትል ይውዘጅና ተቀቢ እናቴንም አናት አቤት የቤተሰብ ያረካቸው አይ እናቴ አናቷን ራስ አድርጊላት ቀብተሻት ብዬ ይሄንን የላኩት ቤተሰቦቼን ለኔን አረኳቸው ማርከር ያበቅላል ማርከር ቶሎ ይፈልማል አርግበት ጭመቅ ቀን የለም በኋላ እኔ ማመልከቻ ያናስያው በቃ የኮቷን ነገር አደረ ኮቷን እንትን ይደሉልኝ እኔ ማን ሄደ ነው ስራውን ልቀቅ ነው እኔ ማን ነው የምትሄደው ምንድነው ይሄንን መልጣዋል እሳቸው አቤት ያንተ